ሐምዛን ከገደላቸው በኋላ ረዲየላሁ ዐንሁ እስልምናን ተቀበለ። ኒዛሩል ሐዲድ ቲዩ የሞተችው ድንገት ነው የቀበርናት በማታ ግን የቀብሩ አስፈሪው ክስተት ላካፍላችሁ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አንድ እናት አላህ ይዘንላት ልጆቿን ወደ ትምህርት ቤት ሸኝና ከረፈደ በኋላ በድንገት ሳትታመም ወደ አኺራ ትሄዳለች። እቺትም እናት ጀናዛዋን ታጥቦ ከመሐደሙ በፊት ልጆቹ የግድ ከትምህርት ቤት መጥተው እናታቸው መዘየር አለባቸው፣ ስንብት ማድረግ አለባቸው ተብሎ እየተጠበቁ ሰዓቱ ረፈደ። ለአጋጣሚ ወደ ኢሻ መቃረቢያ ሰዓት ሆነ፣ ጨለማ ነው። ሰው አስቀባሪዎች ሁሉ መጥቷል፣ ግን ጀናዛውን አልመጣም። እኔና ጓደኛዬ መቃብር ውስጥ ገብተን እየጠበቅን ነበር። ሁሉም ሰው ባትሪ አብርቶ ወደ ታች ቀብሩን እያሳየን ነበር። ትንሽ ማብራቱን ባትሪዎችን አጥፉልን አልኳቸው። ባትሪዎቹ ሲያጠፉልን ዝቅ ብዬ ሳየው ወላሂ ቢላሂ የቀብሩ ሁኔታ የቀብሩ ጨለማ እንደዛ ቀን አዝለፍልፎኝ እንደዛ ቀን አስደንግጦኝ አያውቅም። አጠገብ የነበረው ወንድሜ ወይም ጓደኛዬ ሐቢቢ አይተዋል ይሄ ነገር እንዴት እንደሚያስፈራኝ ሰውነቴን አታዩም እንዴት እንደሚንቀጠቀጥ አለኝ። ሱብሃንአላህ እኔ ይሄ ነገር የቀብሩ አስፈሪ ሁኔታ እንጂ ስለሟቹ ወይም ከጀናዛው ጋር ምንም የሚያገናኘው ነገር የለም። ነገር ግን ባልተለመደ ሁኔታ ነው የኢሻ ሰዓት መቃረቢያ ሰዓት ላይ ሰው አይቀበርም፣ እኛ ሀገር ማለት ነው። ግን ጉድጓዱ ተዘጋጅቶ ለሰዎች ተነግሮም ስለነበር የግድ መቀበር ስላለበት ነው በዛ ሰዓት የተቀበረው። ያን ጨለማ ያየ ሰው መቼም ብርሃን ይኖራል ብሎ አያስብም። እንዴት እንደሚያስፈራ ልነግራችሁ አልችልም። በዛ ላይ አጠገቦቻችን እኮ በመቶ በሺህ የሚቆጠሩ ሰዎች አሉ፣ ባትሪ ይዘዋል፣ ብዙ ሰው አለ። ግን ተዝለፈለፈ ሰውነቴ፣ ላባ ሰመጠኝ። ጀናዛውን እንዴት አድርጌ ልቀበል? በጣም ደነገጥኩኝ። የጨለማው ሁኔታ ትዝ አለኝ። ያኔ ሰው በሌለበት ሰዓት ብቻዬን መጥቼ የሚተኛበት ቀን ምን ይገጥመኛል? ምንድነው የሚጠብቀኝ የሚለው ነገር አሳሰበኝ። ወንድሞቼ እህቶቼ፣ እስቲ ቆም ብለን ራሳችን እናስብ። ዛሬ ከትላንት ላይ የቀበርናቸው ሰዎች እንሞታለን ብለው አስበው አይደለም። አሁን ላይ ደግሞ እየተከናወነ ያለው ነገር አብዛኛው በድንገት የሚሞት ሰው ነው። ታሞ ነው የሞተው ከተባለ ሰዎችን አላህን ማመስገን የደረሱበት ደረጃ ላይ ደርሰናል። በተኙበት የሚሞቱ ሰዎች ቁጥር በዝቷል። በወጡበት የሚቀሩ ሰዎች ቁጥር በዝቷል። ወንድሞቼ እህቶቼ፣ አሁንም ላሂራችን ስንቅ አልያዝንም። ስንቅ እንያዝ። ይህ ቀብር በጣም ያስፈራል። ቤተሰብ ጓደኛ ምንም አይነት የሌለበት ብቻችን የምንተኛበት ቦታ ነው። ጨለማ ያስፈራል። በደንብ እንስራ። ለምንድነው መውሊድ የምታከብረው ለምትሉኝ ሰዎች በአጭሩ ልንገራችሁ። አንደኛ ሴት ልጅ ከነ ህይወቷ በምትቀበርበት ታይም እሱን የገረሰሱ ነብይ ናቸው። ሁለተኛ ጣዖት በሚመለክበት ታይም እሱንም የገረሰሱ ነብይ ናቸው። ሶስተኛው ፍትህ በተጓደለበት ዘመን ፍትህን ያመጡ ነብይ ናቸው። አይደለም በየአመቱ ይቅርና አመቱን ሙሉስ ብናከብር ያንስባቸዋል እንጂ መቼም አይበዛባቸው። ለማንኛውም መውሊድ አክብር የኔ አባት። አይንህን ማየት አልፈልግም አሉት። ሰልሞ እንኳን ማለት ዋህሺ የሚባለው የሀበሻ ሰው ሐምዛን ከገደላቸው በኋላ ረዲየላሁ ዐንሁ እስልምናን ተቀበለ። እስልምናን ከተቀበለ በኋላ ነብዩ አለይሂ ሰላቱ ወሰላም አንተ ነህ አይደለም ሐምዛን የገደልከው አሉት። ያው ሰዎች እንደዛ ይላሉ። እኔ ሜዛኔ ሁር ለመባል ነፃ መባልን ፈልጌ አሁን እኔን የገደልኩት አላቸው። አይንህን ማየት አልፈልግም አሉት። ሰልሞ እንኳን ማለት ሐምዛን ስለገደለ ብቻ የነብዩን ሰለላሁ ዐለይሂ ወሰለም ፊትን ማየትን ተከለከለ ማለት ነው። ከዛን ከጊዜ በኋላ ሐታ ሙሰይሊመቱል ከዛብ ነብይ ነኝ ያለውን የገደለው እሱ ሆኖ እንኳን በዛው ሐምዛን በገደለበት ጦር ነበር የገደለው ሙሰይሊመቱል ከዛብን። እንደዛ እንኳን ሆኖ መጨረሻው ኸማር ሆኖ ኸምር እየጠጣ ነው የሞተው ይላሉ ዋህሺ። ከዛ ሰይዱና ዑመር ሰሙ ሐምዛን ገድሎ ከዛ በኋላ እኮ ሰልሞ ሙሰይሊመቱል ከዛብንም ከገደለ በኋላ ኸምር እየጠጣ ነው የሞተው ሲሏቸው ዑመር ኢብኑል ኸጣብ ምን አሉ? ታዲያ አላህ ሐምዛን ገድሎ ዝም ሊለው ነበር እንዴ አሉ። ሱብሃንአላህ። አላህ እስልምናን ሰጥቶታል። ነገር ግን ይህ ሰው ሐምዛን በመግደሉ ሁለት ነገርን አጣ። የነብዩን ፊት ማየትና ነገ አላህ ሱብሃነሁ ወተዓላ ከባድ ወንጀል ነው ያለውን የኸምርን
እየጠጣ እንዲሞት ሆነ ማለት ነው። ዛሬ ልብ የሚሰብር በጣም አሳዛኝ ገጠመኝ ነው የገጠመኝ። እንደዚህ አይነት ገጠመኝ ሲገጥመኝ እዚህ ቦታ ላይ መሰረት ከጀመርኩኝ ለሁለተኛ ጊዜ ነው። ይህ ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ ለወንድም እናቶችን አዳርሱልኝ። ዛሬ ያጋጠመኝ ገጠመኝ ልቤን የሰበረው ምናልባት እናንተም ስትሰሙ የሚያሳዝናችሁ ገጠመኝ የ8 ወር እርጉዝ ነው በእጄ የቀበርኳት። አላህ ይዘንላት። እቺ እህታችን ምናልባት ስትጠብቀው የነበረ ስታልመው የነበረ ሞት ሳይሆን ከወለድኩኝ በኋላ ምን ያስፈልገኛል፣ ምን ይጠብቀኛል፣ ልጄስ ምን ይሆናል፣ ወይም ደግሞ መታረሻ የሆኑ ነገሮችን ብዙ ነገሮችን ስታስብ ወይ ስታዘጋጅ ነበር። አላህ ይዘንላት። እንዲሁም የሷን ቤተሰቦች ልጃችን ልትወልድልን ነው፣ የምትወልድልን ሴት ነው ወንድ ነው በሚል ከወለደች በኋላ ምን ያስፈልጋታል የሚሉ ነገሮች ሲዘጋጁ ነበሩ። የሱም ቤተሰብ እንደዛ ባለቤቴ ልጅ ልሰጠኝ ነው ብሎ ለሷ የሚያስፈልጋት ነገሮችን ብዙ ሲዘጋጅ ነበር። ምናልባት በምግብም በቁሳቁስም ለልጅቷም ለሷም የሚያስፈልጋት ነገሮችን ተዘጋጅተው እየጠበቀ ነበር። ነገር ግን ሞት ጨካኝ ነው። ያን ሳታይ ቤተሰቦቿን ሳዩ ሞት ወስዷታል። አላህ ይዘንላት። ወንድሜ አንተም እህቴ አንቺም ዛሬ አንተ ለማግባት ብለህ ምናልባት ብዙ የአላህ ህግጋቶችን ጥሰህ ሊሆን ይችላል። አንቺም ለትዳርሽ ወይም ዓለማዊ ነገሮችን ፍለጋ ብለሽ ብዙ ነገሮችን የአላህ ያዘዘሽ ነገሮችን ድንበር አልፈሽ ሊሆን ይችላል። ዛሬ በዱንያ ላይ አለን ብለን የምናልማቸው ነገ የምናስብባቸው ነገሮች ልክ እንደዚህ እህታችን አንድ ቀን አቋርጦ የሚወስድ ሞት እንዳለ መዘንጋት የለብንም። ሞት በዚህ ልክ ነው። ሞት በጣም ጨካኝ ነው። እቺና 8 ወር አርግዛ 1 ወር እንኳን እስክትወልድ ድረስ መጠበቅ አልቻለም። ሰዓቱ ደረሰ። ያንተም ያንቺም የኔም ሰዓት መቼ እንደሚሆን አይታወቅም። ወደ አላህ እንመለስ፣ ተውበት እናድርግ፣ ሰላም እንስበክ። ሰላምና እዝነት ከእናንተ ጋር። ሰላም አለይኩም። እስልምና እውነት እንደሆነ ባቅ ሙስሊም የመሆን ፍላጎት የለኝም። ብራዘሪ ምናምን የለም። እኔ የሆነ ለመነቃቀፍ ምናምን ልተችሽ ምናምን አይደለም። ግን ምን መሰለሽ ምናምን ከ1440 ምናምን ዓመት በፊት ቁርአን ላይ መልስ አለው ምናምን ለዚህ ለአሁኑ ንግግርሽ የለም። አላህ ሱብሓነሁ ወተዓላ በቁርአን ምን ይላል መሰለሽ ብራዘሪ ወቁሊ ለሐቁ ሚን ረቢኩም ፈመን ሻአ ፈልዩሚን ወመን ሻአ ፈልየክፉር ምናምን የለም። እና እውነቱ አላህ ጋር ነው ያለው። የፈለገ ሰው ማመን ይችላል፣ የፈለገ ሰው መካድ ይችላል ይላል ቁርአን ምናምን የለም። እና ይሄ ዓለም ላይ ያለው ወስላ ሙስሊም ምናምን ለአላህ የሚጨምርለት አንድ ነገር የለም ምናምን። እና ብራዘር አንቺ ወስላ ባለመሆንሽ አንቺ ሙስሊም ባለመሆንሽ ምናምን እስልምናም አላህም ምናምን አይጎዱም የለም። እና አላህ መጀመሪያ ድሮ መጀመሪያ እኛ ከመምጣታችን በፊት ሙስሊም ከመሆናችን በፊት የለም ነፃ መብት ተሰጥቶናል። ከፈለክ ወስላ መሆን ሙስሊም መሆን ከፈለክ መካድ ምናምን። እና ብራዘሪ አንቺ ሙስሊም ባለመሆንሽ ምናምን አላህም አይጎዳም እስልምናም አይጎዳም ምናምን ልልሽ ፈልጌ ነው። ባሌን ጎዳው ብላ ቂንጫዋን ምናምን በእንጨት ወጋጅ ምናምን ካልሆነ በስተቀር ብራዘሪ ማንንም አይጎዳም። የሃይማኖት ውጭብር ምናምን ውጭባር ምናምን ለመፍጠርም ፈልጌ አይደለም። ይመችሽ ባለሽበት እንዲህ ይላል ቁርአኑ ለማለት ነው። ማዲህ እንድሪስ ይሄውልህ መውሊድ ላይ በጣም ብዙ የሚጦልቡ ነገሮች አሉ ታውቃለህ። የዘንድሮ ደግሞ በጣም ይብሳል። ሀጂ የሉም። የነሱ ቁስል ጠባሳ አለ። እሱን እንኳን ረግጠን በቃ ባላየ ሆነን ለመደሰት እየታገልን ያችን ቀን አሰብስፈን እየጠበቅናት ያለናውን ቀን ይህንን መድህ ለቀህ ሰውን ቤቱ እንዳታስተኛው። በጣም የሚከብድ የሚያስለቅስ የሚያስተኛ መድህ ነው። ሊቦርቅ ምን ሊል አሰፍስፎ የጠበቀን ሰው በረቢኡ ቤቱ እንዳታስተኛው። ከረቢዕ በፊትም ሆነ ለረቢዕ እንዳትለቅ ይህን መድህ። ከረቢዕ በኋላ ወላሂ ቀርቅርብን ደህና አድርገህ ገና ደግሞ ባንተ ፊትና ባንተ ድምፅ አስበው እስኪ እንዴት ሆኖ ነው ያንን መድህ እየሰማን ልንደሰት ልንስቅ የምንችለው? በመደሰቻችን ቀን አታስተኛን። አላህን ፍራ በሰይዳችን የኔ አባት። ሌላው እንግዲህ ኢንሻአላህ ረቢዕ ነው፣ መውሊዳችን እየደረሰ ነው። ለመውሊዱ የሚሆን ማዋጣት ይኖርብናል። አቅሙ የፈቀደ ሰው አቅሙ በፈቀደ ያህል ማዋጣት አለብን። ረቢዕ ኢንሻአላህ ሞቅ ደመቅ አድርገን መውሊዳችን ማውጣት አለብን። ወንድሞቻችን ሁላችንም እየድርሻችንን ሰደቃ ነው ማውጣት አለብን ማለት ነው። አንዲት ሐዲስ ስለ መውሊድ ስለ ነብያችን ሷሃበተ ኪራም እንዴት አድርገው የነብያችን ስለተሰጡ እንዴት እንደተደሱ ልናገርና ንግግሬን እቋጫለሁ። عن أبي سعيد الخدري قال معاوية رضي الله عنه إن رسول الله صلى الله عليه وسلم خرج على حلقة يعني من أصحابه فقال ما أجلسكم؟ قالوا جلسنا ندعو الله ونحمده على ما هدانا لدينه ومن علينا بك. قال الله ما أجلسكم إلا ذلك؟ قالوا الله ما أجلسنا إلا ذلك. قال أما إني لم أستحلفكم تهمة لكم وإنما أتاني جبريل عليه السلام فأخبرني أن الله عز وجل يباهي بكم الملائكة. رواه النسائي. نسائي هنا حديث زقبوتان يا حديث كتر تتفلق
5428 ላይ ማለት ነው። ሙጀሙል ከቢር ሊጦበራኒም እንደዚሁ ዘግቦታል። ማየት ተተፈለገ 701 ላይ የሐዲስ ቁጥር ማለት 7001 ላይ የሐዲስ ቁጥር ማየት ይቻላል ማለት ነው። ምን ማለት ነው? አቡ ሰዒድ አልኹድሪ ባስተላለፉልን ሐዲስ ሙአዊያ ረዲየላሁ ዐንሁ እንዲህ አሉ ኢነ ረሱላላህ ሰለላሁ ዐለይሂ ወሰለም ነብያችን እኮ ኸረጀ ወጡ አላ ሐልቀቲን ሰብሰብ ብለው በተቀመጡ ሰዎች ላይ ያኒ ምን አስሐቢ ሰሃቦቻቸው ሰብሰብ ባሉት ላይ ወጣው ሄዱና አናገሯቸው ማለት ነው። ፈቃለ ማ አጅለሰኩም እንደዚህ ዙር ሐለቃ አርጋችሁ የተቀመጣችሁት ለምንድን ነው አሏቸው። ሲሏቸው ቃሉ ጀለስና ነድኡላህ አላህን ልንለምነው ወነሕመዱሁ ልናመሰግነው ለምን አላማ ሀዳና ሊዲኒሂ ለዲኑ ስለመራን ዲነል ኢስላምን ስለሰጠን ልናመሰግነውና ወመን ዐለይና ቢከ አንተን ደግሞ ለኛ ላረገልን ወመን ዐለይና ቢከ አንተን ለኛ ስለሰጠን ልናመሰግነው የተሰበሰበው ዲንን ስለሰጠንና አንተን ደግሞ ለኛ ስላረገልን ልናመሰግን ሹክር ልናረግ የተቀመጥነው አላቸው። ቃል አላህ ማ አጅለሰኩም ኢላ ዛሊክ እስቲ ባላህ ትመላላችሁ ይሄው ነው ሐጃችሁ ሌላ ሐጃ የላችሁም አሏቸው። ቃሉ አላህ ማ አጅለሰና ኢላ ዛሊክ بهمزة ممدودة يعوض من الباء القسم طبعا القسم تقيران همزة እኔ እኮ ውሸት ዋሻላችሁ እየጠርጥር አይደለም ማስምላችሁ አሏቸው። ቃል አማ ኢኒ ለም አስተህልፍኩም አላስማልኳችሁም ቱህመተን ለኩም እናንተን ተዋሻላችሁ እየጠርጥር አይደለም ወኢነማ አታኒ ጅብሪል አለይሂ ሰላም ሰይድ ጅብሪል መጥቶ ሲያበቃ ፈአኽበረኒ ነገረኝ አነ አላህ ዐዘ ወጀለ ዩባሂ ቢኩም አልመላኢካ መላእክቶችን በእናንተ እየተወዳደረ ለመላእክቶች እንዲህ ያሉ ባሮች አሉኝ እስልምና ስለሰጠኋቸው ሙሐመድ የሚባለው ነብይም ሰለላሁ ዐለይሂ ወሰለም ስለሰጠኋቸው የሚያመሰግኑ መስጊድ ላይ ቁጭ ብለው አሉኝ እንዲህ ያሉት ባሮች አሉኝ ብሎ ይሄን ሰይድ ጅብሪል ነግሮኝ ይሄን እንደው ለማረጋገጥም እየጠየኳችሁ እንጂ ገርሞኝ ዋሻላችሁ ብዬ አይደለም አሉ። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ስለሰጠን ብለው ሷሃበተ ኪራምም ተሰብስበው ላላ ሹክር ያደረሱበት አጋጣሚ ስላለ ይሄም ያው ኢንሻአላህ በሰፊው ስለ መውሊድ ምንናገርበት ርዕስ አለ። አሁን ሰዓቴንም እንዳልራመር ነው። ባጭሩ ስለ መውሊዳችን ኢንሻአላህ ሁላችንም ወጭ ማውጣት አለብን። ሞቅ ደመቅ አድርገን የረሱል አለይሂ ሰላቱ ወሰላም ሂደታቸው እንዴት ተወለዱ እንዴት አደጉ እንዴት ነበሩ ነብያችን ሰለላሁ ዐለይሂ ወሰለም ፍቅራቸውን የምንገልጽበት ስለሆነ ፍቅር ሲገለጽ ምን ማለት ነው በመውሊድ ብቻ አይደለም ሱናቸውን በመከተል ይሄም ደግሞ ምንድነው የሚለው ወደፊት የምንመጣበት ይሆናል። ነብያችንን መውደድ ተሱናቸው ስለሆነ ነብያችንን መውደድ ተሱናቸው ታዘዙና አምናቸው ስለሆነ ፍቅራችንን ግን በመውሊድ ብቻም ሳይሆን በሌላም ስራ እንገልጻለን በዚህም እንገልጻለን ማለት ነው። ስለዚህ ለዚህ የሚሆነውን ሁላችንም የራሳችን አስተዋጽኦ እንድናደርግላለሁ። ጀዐለኒ አላህ ወኢያኩም ሚነ الذين يستمعون القول فيتبعون احسنه والسلام عليكم ورحمه الله تعالى وبركاته። በሰፊው መውሊድ ዳዋ ይኖረና ኢንሻአላህ ረቢ ሲመጣ ማለት ነው። ስለዚህ በውጭ ያሉ ወንድሞቻችን ያ አኺ አላሁ ተባረከ ወተዓላ ትልቁን ጸጋ ኢማንን ከወፈቀህ በሌሎች ጉዳዮች ላይ የተስፋን ፍሬ በቀልብህ ውስጥ ዝራበት፣ በሶብር ውሃ አጠጣው። ኢንሻአላሁ ተዓላ የእርጋታ አበባ ውስጥህ ላይ ያብባል። ሁሌም አስታውስ አላሁ ተባረከ ወተዓላ ያለው ብቻ ነው የሚሆነው። እሱ ያልሸው ነገር በጭራሽ አይሆንም። ማሻ አላሁ ካን ወማ ለም የሻ ለም የኩን። ቢስሚላህ ራህማን ራሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዑለማዎች ምን ይላሉ መሰላችሁ? አለዚ يعتمد وحده على مطالعة الكتب يطلع ضالا مضلا ይላሉ። ኩቱቦችን በራሱ ሙጣላዓ ያደረገ በራሱ ያነበበ በራሱ የሞጠለ ኢዕቲማድ የሚያደርግ ሰው መጨረሻ የሚሆነው ምንድነው? ضال ሙضል ነው የሚሆነው። ለራሱ ጠማማ ይሆናል። ለራሱ መጥመም ብቻ አይደለም ሙضልም ይሆናል። ሙضል አጥማሚ ማለት ነው። አንዳንድ ሰዎች ነፍስያቸውን ልቦለዳቸውን እየተከተሉ የዑለማዎችን ኪታብ ከዑለማዎች ተለቂ አያደርጉም። ዝም ብለው ይወስዱና ከዛ ሲያበላሹ ሌሎች ዑለማዎች ምን እንዳሉ ሳያውቁ የአንድን ዑለማ ንግግር ብድግ ያደርጉና ተሳስቷል ይላሉ። ዑለማዎችን ጠይቁ ሲባሉ ደግሞ እነሱ አያውቁም ይማሩ ቅራበሉት ሲሉ ታያቻላችሁ። እነዚህ ሰዎች ለዚህ የጋበዛቸው ምንድነው? በራሳቸው ኢዕቲማድ እያደረጉ ኪታቦችን እየሞጠሉ ኪታቦችን እያነበቡ ከዑለማዎች ሂደው ዒልምን አይማሩ። ለምሳሌ ሼክ አብዱላህ የሆነ ንግግር ይናገራሉ። በራሱ ኢዕቲማድ እያደረገ የሚያነበው ሰው የሆነ ንግግር ያያል።
ያንን ንግግር ከአንድ የዑለማ ጋር ያወዳድረውና በራሱ ስህተት ነው ይላል። እስኪ ሼክ አብዱላህ ይህንን ንግግር ከየት ነው የያዙት? ከየት ይዘው ሊያስቀምጡ ቻሉ? የሚለውን አስቦ ኪታብን መጠየቅ የለም አይችልም። ብድግ ብሎ ስለጠላ ብቻ በተለያዩ ጉዳዮች ሲቀጥፍ ታዩዋቸዋላችሁ። ለበርካታ አመታቶች ዒልምን የወሰዱትን ዑለማዎች ሲያወግዙ ስታዩዋቸው የማትነቁት ለምንድን ነው? ይህ የኔ ጥያቄ ነው። ሼክ አብዱላህ ረሂመሁላህ እሳቸው በሆነ መስአላ ላይ የሆነ ንግግር ሲናገሩ አንድም በራሳቸው አይናገሩም። የፈለገ ይሁን በራሳቸው አይናገሩም። ሌላኛው ደግሞ ሼክ አብዱላህ የሆነ ንግግር ሲናገሩ በሆነ ዑለማ ላይ የሆነ መልስ ሲያስቀምጡ ከማን ይዞት ነው የሚለው መታሰብ አለበት። ለምን እሳቸው በራሳቸው ብድግ ብለው የሚናገሩ ሰው አይደሉም። ቢልም ደግሞ እዚህ ያለ ሰው ታች ያለ ሰው ሼክ አብዱላህን መተቸት አይችልም። ለምን አቅሙ አይፈቅድለትም። مثلا ሼክ አብዱላህ የሆነ ዑለማ ሲናገሩ ብታይ የዛ እሳቸው የተናገሩት ዑለማ ደረጃና የሼክ አብዱላህ ምንድነው? ይሄም ማወቅ ግድ ነው። ዑለማዎች የራሳቸው ራዕይ ይኖራቸዋል። ዒልም የሚያዘው ከዑለማዎች አንደበት እንጂ የተለያዩ ኩቱቦችን በተለያዩ በአቋራጭ መንገዶች ዑለማዎቹን ሳይማር ማንነቱ የማይታወቅ ሰው ላይ ዝም ብሎ ያነበበ የሚመጣ ሰው መሰለን የሆነን ዒልም ሲቀራ ሲያነብ በተለያየ መንገድ ሊሆን ይችላል። ያንን ዒልም ሲማር የሆነ ነገር ቢጠናው መጠየቅ አይችልም። ዝም ብሎ ይወስደዋል። ዝም ብሎ ከዛ በኋላ እሱ የት ላይ ነው የሚወድቀው? ለራሱ አደጋ ላይ ወድቆ በሱ ስር እሱ ያውቃል ብለው የሚከተሉትንም ሰዎች ለአደጋ ያጋለጣቸዋል። ኢዘን አህባብ እኛ 24 ሰዓት በዲን ላይ ስንለፋ ሐቅን ፈልገን ነው አይደል ሁላችንም። ስለዚህ ይሄ ዝም ብሎ የአላዋቂነት የምናደርገው ቢገፋ ተገቢ አይደለም። አንዳንድ ይሻላሉ ብለው ራሱ ይሻላሉ የሚባሉ ሰዎች ትንሽ ያውቃሉ የሚባሉ ሰዎች አህባሾች የአክፋሪ መንገድ ነው ምናምን ዝም ብለው ማለት ነው። ያ በጥላቻ የተሞላው ሰውዬ ይሄን ሲል ስለሰማ ብቻ ያውቃል የሚባለውም ሰው ሳያስበው ተዘፍቆበት ታገኘዋለህ። ለበርካታ ዓመታት ሐያታቸውን ሙሉ ሰጥተው ዒልምን ሲቀስሙ የነበሩት ዑለማዎች በአቋራጮች ዒልምን አወቅኩኝ ተማርኩኝ ብሎ እነዛ ዑለማዎችን ሲተችና ዒልም ይማሩ ሲል ታገኘዋለህ። ለራሱ ዒልምን የት ነው የወሰድከው ቢባል የሚጠቅሰው ዑለማ የለም። ምናልባት ሆነ ቦታ ሄዶ ሊሆን ይችላል። ከዛስ በምን አይነት ወጣ፣ በምን አይነት መንገድ ወጣ፣ እንዴት ነበር እዛ ላይ ያለው ሐል ቢባል መልስ የሌለው አካል ተላላቀ ዑለማዎችን ሲተች ስናይ ዝም ማለት አሁንም ወደፊትም ተገቢ አይደለም ማለት ነው። ወላሂ ነው የምላችሁ 100 ሰው ከሙስሊሞች 100 ሰው ከክርስቲያኖች አምጥታችሁ ሙስሊሞችን ስለ ክርስትና ምን ትላላችሁ፣ ክርስቲያኖችን ደግሞ ስለ እስልምና ምን ትላላችሁ ብትሏቸው አንዱ አንዱን ስህተት ነው ብሎ ይናገራል። ነገር ግን ሐቂቀተን ማለት ነው ኦኬ ስህተት ነው ካልክ እስኪ ክርስቲያኖች ምንድነው የሚያምኑት ብለህ ሙስሊሞችን ብትጠይቅ 5 ሰው ከ100 ሰው አታገኝም። ክርስቲያኖች ይሄን ነው የሚለው ትክክለኛ እምነታቸውን የሚናገር። እንደዚሁም ከክርስቲያኖች ሐታ ብትጠይቅ 3-4 ሰው ለራሱ አታገኝም። ሙስሊሞች ይሄን ነው የሚያምኑት ስለዚህ ይሄ ስህተት ነው ብሎ የሚናገር በድፍን ብቻ خلاص ክርስቲያና ስህተት ነው ብሏል አምኗል። ግን ምንድነው የሚሉትን አያውቅም። ይሄ በተለይኛ ሙስሊሞች ጋር በተለይ የከተማ ሰዎች ጋር ክርስቲያኖች ጋር ብለን የምንኖር ሰዎች ጋር አብሮ አይሄድም። ማለትም ያ እምነታቸው ስህተት ነው ብለን ካመን አይቀር አብረን እምነታቸው ምንድነው የሚለውን ማወቅ ተገቢ ይሆናል ማለት ነው። ይሄ ማለት እነሱ ጋር ጥላቻን እንፈጥራለን ማለት አይደለም። ስለ ክርስትና ወክ ማለት አንተ ክርስቲያኖች ጋር ጓደኛ መሆንን ታቆማለህ፣ እነሱ ጋር ብሎ መኖርን ታቆማለህ ማለት አይደለም። خلاص በሌላ ሐሳብ እኮ ብዙ ሰዎች ጋር ተያይተን አብረን እንኖራለን አይደለም። ስለዚህ በእምነትም ጉዳይ ላይ ከተለያየን አንዱን ወደ አንዱ ለማምጣት ሐቅ ወደ ሐቅ ለማምጣት መጣር ያለ ነው። ግን የሱን እምነት እኔ በደንብ አወቅኩና እሱ ጋር በቃ ጓደኝነት አቆማለሁ ማለት አይደለም። ይሄ ሰላምን የሚያደፈርስ ነገር አይደለም። ሰላማዊ የሆነ ዕውቀታዊ የሆነ ንጽጽር ስንሰራ ማለት ነው። እና ለማንኛውም በቀደም አንድ ጥያቄ ጠይቄ ነበረ። በጣም ቀላል የሆነ ማለት ነው። ጥያቄው ምን መሰላችሁ የጠየቀ እኛ ሙስሊሞች ምን እንላለን? የነብዩ መሐመድ ነብይነት የተቀበልነው ሙዕጂዛን ስላሳዩን ነው እንላለን።
ይህንን ስንል ክርስቲያኖች ምን ይላሉ? አይ ይሄ ተቀባይነት የለውም፣ ተአምር ማሳየት ሙዕጂዛ ማሳየት የነብይነት መገለጫ አይደለም፣ ሌላ ሰይጣናዊ የሆነ ሰውም ሊያመጣው ይችላል ብለው ለመመለስ ይሞክራሉ። ግን በአንድ ጊዜ አፋቸውን የሚያስይዝ መልስ ነው የምፈልገው ነበር አይደል ያልኩት። ታዲያ እነሱ ምን ይላሉ? ኢየሱስ ዒሳ ወይም ኢሳን አይደለም የሚሉት ተአምራትን ስላሳየን ፈጣሪ ነው ብለን ተቀበልነው ይላሉ አይደለም። ዋናው ትልቁ ለምንድን ነው ፈጣሪ ነው ብላችሁ የተቀበላችሁት ብለህ ብትጠይቅ እንደ ዋና የሚያነሱት ሙታንን አስነስቷል፣ አይነ ስውራንን ማዳን፣ ለምጣሞችን አድኗል እና ስለዚህ እነዚህን ተአምራቶች የሚሰራው ፈጣሪ ነው እንጂ ሌላ ሊሰራው አይችልም ብለው ፈጣሪ መሆኑን እነዚህን ተአምራት ስላሳየን አምነን ተቀብለናል ይላሉ። ስለዚህ ባንድ አፉን ዝም የሚያደርገው መልስ ምንድን ነበር መሆን ያለበት? ኦኬ እንግዲያስ እናንተም ኢየሱስ ፈጣሪ ነው ያላችሁት ተአምራትን ስላሳየን ነው ያላችሁት ማስረጃ ኤክስ ይሆናል ማለት ነው። ነብዩ መሐመድ ተአምራትን ስላሳዩ እውነተኛ ነብይ ናቸው ማለታችን ስህተት ከሆነ እናንተም ኢየሱስ ሙታንን ስላስነሳ ፈጣሪ ነው ብለን አመን ይህ ተአምር ስላሳየ የምትሉት ኤክስ ይሆናል ብለን መልስ እንሰጣለን ማለት ነው። ለማንኛውም በቲክቶክ አንድ በፌስቡክ አንድ ሰው መልሳችኋል። ሽልማታችሁን በውስጥ አናግሩኝና መውሰድ ትችላላችሁ። يا أرحم الراحمين يا أرحم الراحمين إخواني وأخواتي في الله، موعظة هنيئا لمن اتعظ واعتبر وعمل بها. يروى عن نبي الله سليمان عليه السلام أنه كان مرة في موكبه العظيم بين الأرض والسماء، والريح مسخرة له تعمل بأمره بقدرة الله ومشيئته. مزارع في الأرض رأى موكب سليمان عليه السلام، فقال هذا المزارع: ما أعظم ما أوتي آل داود، يعني ما أعطي سليمان ابن داود عليهما السلام. فالريح حملت هذه الكلمة إلى أذن سليمان عليه السلام، فسمع سليمان ما قال هذا المزارع الذي في الأرض. سليمان أمر الريح أن أبطئي وانزلي بنا على البساط الذي كان يطير عليه مع جيشه والناس والخيول والعسكر والمعدات، فنزل في مكان قريب من هذا المزارع، ثم جاء إلى هذا المزارع. اسمعوا الآن ماذا قال له. قال له: لتسبيحة واحدة يقبلها الله منك خير لك من الدنيا وما فيها. ما معنى هذا؟ كي لا يتعب قلبه فيتحسر ويتمنى أن يحصل على شيء لا يقدر عليه. اشتغل بعبادة الله، واشتغل بطاعة الله، واشتغل بالسجود والصلاة. تسبيحة واحدة يقبلها الله منك خير لك من الدنيا وما فيها. فأكثروا من التسبيح والتقديس والصلاة والسجود والعبادة والدعاء.